ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? በያላችሁበት የእግዚአብሔር የአምላክ ፍቅር በያላችሁበት ይጽና ይኑር እያልኩኝ ይህ የእስክስታና ዋሽን ቻናል ነው። በዚህ ቻናል ላይ ብዙ ነገር የምትማሩበት እውቀት የምትጎበኙበት እናንተ ብቻ ሳይሆን ልጆቻችሁና ልጆቻችን የሚማሩበትን ትልቁን ፕላትፎርም ይዘን የመጣን ስለሆነ ታዲያ ይህንን ትልቅ ቻናል ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ ቤተሰብ ይሁኑ እያልኩኝ ወደ ዛሬው ልዩ ትምህርታችን የምንሄደው ደግሞ ወደ ልጆቻችን ትምህርት ቤት እኛስ እያለን ድሮ ህፃን እያለን ምን በኔ በግሌ ደስ ነበረ። ወንድሜ ያዕቆብ ተኛ ሆይ ትምህርት ተደወለ ተነሳ የሚል ብዙ አይነት መዝሙሮች አሉ። ስለረሳሁት እሱ መዝሙሮች አሉ። አረ ብዙ ልጆች አሉ። እና ታዲያ ልጆች ሙዚቃን አይወዱም፣ ሙዚቃን አይፈልጉም፣ በዛስ አይዝናኑም። መንፈሳዊ እንዳለ ሆኖ ማለት ነው። ስለዚህ አሁን ዛሬ ክፍለ ጊዜው የልጆቻችን ነው እና ወንድሜ ያዕቆብ እቴሜቴን እንጫወታለን። እንማማር። ወንድሜ ያዕቆብ ተኛ ሆይ አይደለ? ስለዚህ ያን ጊዜ እያስታወስን ለልጆቻችንም ደግሞ ይችን ዜማ እየጋበዝን አብሮ እንዲሉ እየሞከርን እንቆያለን፣ እንማማራለን። አሁን ደግሞ ወደ ሌላ ክፍል
ይመስል ነበር የዛሬው ክፍል ጊዜያችን። የልጆች እውነትም የልጆች ልጆች ነው። እውነትም ምን ነው ልጅነት በመጣ የሚያሰኝበት ጊዜና ቀን ነው አሁን የለም። በጣም ደስ የሚል ልጅነት፣ ምክንያቱም የዋህ ናቸው፣ ይጫወታሉ፣ ያስቃሉ ሁሉ ነገር እና ምንም ስለነሱ የሚባል ነገር የለም። እነሱ ናቸው ደስ የሚሉ። ስለነሱ ብነግራችሁ የሆነ ለምንድን በቀባሪ መርዶ እንደ መንገድ እንደማለት ነው። ምክንያቱም እንኳን የወለደ ያልወለደ ያውቀዋል ልጅ ፍቅር ናቸው፣ ህይወት ናቸው። ያለነሱ ህይወት ባዶ ነው። የፈለገ ሚሊዮነር ሁን፣ የፈለገ ሀብት ንብረት፣ የፈለገ ቱጃር ሁን፣ ዓለምን በእጅ አሽከርክር፣ ልጅ ከሌለ ዜሮ ነህ። ወይም የልጅ ፍቅር ከሌለ ዜሮ ነህ። ልጅ ባይኖርህ እንኳ የልጅ ጨዋታ የልጅን ሀዘን ከገባህ ወይም ከገባሽ ታሪኩ ከእግዚአብሔር ቀጥሎ ልጅ ህይወት ነው፣ የኑሮ መሰረት ወይ ደግሞ ባትወልጂ በተለያየ ምክንያት ላንወልድ እንችላለን። ስለዚህ ግን የነዛን ልጆች ደስታ ማየት እንትን ናቸው። ክፉና ደጉን አይለዩም። ይሄ ብሔር ነው፣ ይሄ እንትን ነው፣ ይሄ ክርስቲያን ነው፣ ይሄ ሙስሊም ነው፣ ይሄ እንትን ነው ምናምን የሚያውቁት ነገር የለም። መኖርን፣ መጫወትን፣ መደሰትን በቃ ክፋት የሌለባቸው። ስለዚህ እነሱን አለማድነቅ፣ እነሱን አለመውደድ እንግዲህ ከባድ ነው። ስለዚህ ዛሬ በህፃናት ክፍለ ጊዜ በልዩ ጊዜያችን የተገናኘንበትና ክብር አሁንም ለህፃናት ይሁን። ህፃን ሲሆን ነው ምንም ነገር ችግር ሲሆን ነው እያደገ ከፍ እያለ ጥሩ ፍሬ እና ጥሩ ውጤት ሊያመጣ የሚችለው። ስለዚህ ለዛም ነው እቺ ሸምበቆ ትንሽ ተክል የነበረች ነች። የተተከለች ተክል ወይ ደግሞ የበቀለችው ተክል ትንሿ ነች። ትልቁና ከትልቁ መሀል ላይ ተቆርጣ ህይወት ዘርታ ለኔም ህይወት ሰጠችኝ፣ እንጀራ ልበላባት። ዋሽንት የሆነው አሁን ደርቆ እርጥብ የነበረው ደርቆ ዋሽንት የሆነው ስላደገ ነው። ስለዚህ ከልጅነት የመጣ ውጤት ሁሉም ነገር። ሀብትም እኮ ከትንሽ እኮ ነው የሚነሳው አይደል? ማንም ሰው ከትንሽ ነው የተነሳው። ስለዚህ ክብር ለልጆች እያልን ዛሬ ትምህርታችንን በዚህ እናጠናቅቃለን። አሁንም የምትፈልጉትን የምታሹትን ማንኛውንም ይሄ ብትጫወትልን ይሄን ብንፈልግ የምትሉትን ነገር እናቀርባለን። ሰላማችሁ ይዘልን። ቡም